በሀገራችን ላይ በቀል ኤክስፓየር ዴት የለውም። ሁልሽም ተራ በተራ እመጣልሻለሁ ብላለች። እንግዲህ ሩታዬ እንግዲህ እየዛተች ነው። ትላንትና እንግዲህ አይታችኋታል። የትላንትና ቪዲዮ እንግዲህ በተከታታይ በሰዓታት ውስጥ ነው የተለቀቀው። የሆነ ነገር ቢኖራቸው ነው ዛሬ የሚከተለው ነገር ስላለ ነው ያን ቪዲዮ ማሳደር ያልፈለጉት እንጂ እነሱ በአንድ ቀን ሁለት ቪዲዮ መልቀቅ አይደለም እናቴ። እንኳን ሰዓት ጠብቀው አራርቀው እንኳን ሰዓታትን አራርቀው ቪዲዮ መልቀቅ አይፈልጉም። ግን የሆነ እየተፈጠረ ነገር አለ ይመስለኛል በተከታታይ ቪዲዮን የለቀቁት። ቀጣዩን እኛ በዛሬ ነበር ልንጠብቅ የነበረው እና ግን እነሱ ወዲያው ለቀቁ በአብርሽ ቤት ማለት ነው። እና ማለት ነው ዶችዬ ሩታ እንደኔ ቢሆን ይሄን ህይወት ከና አንካቴው እርግፍ አድርጋ ትታ በቃ ከልጇ ጋር ነበረ ጊዜ ማሳለፍ ያለባት አሁን ማለት ነው። የምሬን ነው የምላችሁ ጋይስ። በቃ ይሄ ህይወት ሲጀመር በዝሙት የተጨመላለቀ ህይወት ነው። ምንም አይጠቅማትም፣ በቃ አይጠቅማትም። አብርሃም ከዚህ በኋላ ወደ ህይወቷ ቢመለስ ራሱ ስንት ልጅ ነው የምታሳድገው ነው። ገባችሁ አይደለም? ከነ እርግፍ አድርጋ ትታ የራሷን ህይወት ጽድት ብላ ገባችሁ? ርቀቱን ጠብቆ እሱም እዛው እሷም ራሷን አስከብራ ቤቷን አስከብራ አይደለም ለእንደ ልዑሌ አይነቱ ለ10 ትተርፋለች ሩታ ማለት ነው። ገባችሁ? የቡታጀራ ልጆችን እኮ እንትን ያለችው እኮ እሷ ናት እኮ። ለዚህ ደረጃ ያደረሰቻቸው እሷ ናት። የማይካድ ነገር ነው ይሄ። እርስ በራሳቸው ወጥተው እየመሰከሩ ነው። በአብርሽና በሩታ ነው እዚህ የደረስነው እያሉ ነው። ግን ደግሞ ይሄን በዚህ ያህል ልክ ቤተሰብ መሀል ገብቶ ባልና ሚስት መሀል ገብቶ ከሌላ ሴት ጋር ካልሆነ ከልጁ እናት ጋር መሆን እንደሌለበት የሚያበረታቱ እህት ወንድሞች ያየነው በነ ቡዜና በነ ዴብ ነው ጋይስ። እኔ እንደዚህ አይነት ህይወት አይቼም አላቅም። እነሱን አየው እኔ በባልና ሚስት መሀል ገብተው ወንድማማቾች ከልጁ እናት ጋር እንዳይሆን ሽንጣቸውን ገትሮ የሚከራከሩ የሄርሜላ ጉዳይ ያስጨነቃቸው የአብርሃም ጤንነት አስጨንቋቸው እኮ ነው ለሊት የወሰዱት ብለን ነበር እኮ እኛ ያሰብነው። ወደ ጸበል ሊወስዱት ነበር ብለን እኮ ነው እኛ የገመትነው። ግምታችን እንደዛ ነበረ። እነሱ ግን እንደዛ አይደለም። እኛ ፈልገነው ነው ወደ ሄርሜላ ከሄደ ይድናል ብለን ነው ወደ ሄርሜላ የወሰድነው። ከሄርሜላ ጋር የላክ ነው ብሏል። አያችሁ? ከሄርሜላ ጋር እንዲሄድ ከሩታ ሰርቀው ይዘው ሄደው ግን 5 ቀን ነው 6 ቀንም ቆይቶ ሲመለስ አብርሃም ያው ነው። እንደውም በፊት ሩታን ብቻ ነበረ ሲመርጥ የነበረው። ዛሬ ላይ ከሁለቱንም አንድ መምረጥ አቃተው። መዝናናት እንደሄደ ብቻ ነው የሚናገረው። እየተዝናናን ነበር ነው እየተዝናናን ነው። አብርሃም ሲል ደግሞ ቡዜ ምን አለች? ይሄ በቃ እየተዝናናው ነው ካለ እኮ በቃ ግልጽ ነው አለች። የሄርሜላ ጉዳይ ሲሆን በቅኔ ይገባታል ቡዜ። የሩታ ነገር ሲሆን ግን እንዴት እንደሚያጮሃት እንዴት እንደሚያንቀጠቅጣት አይታችሁታል። ግን ቡዜ ስትንቀጠቀጥ ስታወራ ጋይስ የምሬን እኮ ነው የምላችሁ። ከሩታ ጋር ስታወራ እንዴት እንደምትንቀጠቀጥ በጣም ነው እንደ ሄርሜላን የመረቃችኋት። በጣም ነው እንደ እንትን ለአብርሃም ጤንነት ተጨንቃ አብርሃምን ወደ ጤናው መልሳ አብርሃም በቃ እኛ የምናውቀው አብርሃም ሆኖ መጥቶ ምርጫውን አሳውቆ እናንተ ያላችሁት ሁሉ ተሳክቶ አቤት ሄርሜላ መረቋት። ለአብርሃም ጤንነት በጣም ተጨነቀች። ብዙ መስዋዕት እንደከፈለች ሲያሽቃብጥ ነበረ ዴቭ ግን ምን ሆኖ ነው እንደ ደነዘው? እናንተ ደድቦን የመጣው የት ገብቶ ነው? የዴቭ ነገር ራሱ እያሳሰበኝ ነው። እኔ የሌላው ተውና ማለት ነው። ይሄን ሁላ ጊዜ ከሄርሜላ ጋር ቆይቶ ሲመጣ እኮ ምርጫውን እኮ በይፋ መናገር ነበረበት። የልጁን እናትና ውሽማ ጎን ለጎን አቁማችሁ ምረጥ ስትሉት እንኳን መምረጥ ያቃተ ልጅ እኮ ነው። የእናንተ አብርሃም ደህና ነው ብላችሁ የምታስቡት ምን ትጠብቃላችሁ? እስከዛሬ ታዲያ ነጋሽዬ ጋር ያልወሰዳችሁት? አሁንም እኮ ነጋሽዬ ጋር ለመውሰድ እንዳይመስላችሁ እንደዚህ የሚያሽቃብጡት። ዞር አድርገው ከውሽሚት ጋር ሊልኩ ነው። ይሄ ነው አላማቸው ማለት ነው። ምክንያቱም ከሄርሜላ እንዲለዩ በፍጹም አይፈልጉም ዴቭ እና ቡዜ ማለት ነው። ገባችሁ? አይፈልጉም። እኔ ግን ሩታዬም ቢሆን እንደዚህ የተጨመላለቀ ህይወት ማለት ነው ከና አንካቴው እርግፍ አድርጋ ትታ
ከልጇ ጋር ጊዜዋን ብትቀጥል ነው የምመርጠው።